ታማችሁ እንኳን የሰውን እርዳታ መጠየቅ የማትፈልጉ በጣም ችግር ውስጥ ሆናችሁ ሰው አላስቸግርም ብቻዬን እወጣዋለሁ ብላችሁ የምታስቡ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። እንደዚህ አይነቱ ባህሪ ሃይፐር ኢንዲፔንደንስ ወይም ደግሞ ከልክ ያለፈ በራስ መተማመን ይባላል። እንደ እውነቱ ከሆነ ይህ ባህሪ የመጣው ወላጆቻችሁ የሚከተሉት የነበረው የልጆች አስተዳደግ ይሆናል። ሳይኮሎጂው ይህንን ምን ብሎ ይጠራዋል? ዲስሚሲቭ አቮይዳንስ አታችመንት ይባላል። ፍቅርንና ሰዎችን የሚሸሹ የስሜት ቁርኝት ያላቸው እንደማለት ነው። ይህም የሆነበት ምክንያት በልጅነታቸው ወላጆቻቸው ፍላጎታቸውን ካላሟሉላቸው ከወላጆቻቸው እርዳታ ጠይቀው ሲሄዱ ያንን ነገር የሚያጣጥሉባቸው ከሆነ የማያደርጉላቸው ከሆነ ምን እየሆኑ ይመጣሉ? በልጅነታቸው በቃ ወላጆቼ አይሰሙኝም፣ አያዳምጡኝም፣ የሚፈልገውን ነገር አያደርግልኝም። ያ ነገር ያድግና ትልቅም ከሆኑ በኋላ ሰዎች እርዳታ በጠይቃቸውም አያደርጉልኝም የሚል አመለካከት ውስጥ ይገባሉ። አንዳንድ ሰዎች ከመጠየቃቸው በፊት እኔ ጠይቄም አይሳካልኝም፣ ስለዚህ ሰው አልጠይቅም የሚሉ አይነት ሰዎች አሉ ማለት ነው። ያ ነገር የመጣው ከልጅነታችን ሊሆን ይችላል። ስለዚህ እንደዚህ አይነት ሰዎች በዙሪያችሁ ካሉ በጓደኝነት ሊሆን ይችላል፣ በፍቅር ከእናንተ መራቅ ፈልገው ሳይሆን ልጅነታቸው ላይ ያለው አስተዳደግ ተጽዕኖ አድርጎባቸው ሊሆን እንደሚችል ልትረዷቸው ያስፈልጋል ማለት ነው። እንዲሁም ልጆቻችሁ ላይ ይሄ ነገር እንዳይደገም የልጆቻችሁን ጥያቄ ጤናማ በሆነ መንገድ መመለስና ውስጣቸው ሙሉ እንዲሆን ማድረግ፣ በራስ መተማመን እንዲኖራቸው ሰው እርዳታ ሲፈልግ መጠየቅ መቻል አለበት። ሰው ብቻው ሙሉ አይደለም፣ የሚቸገርበት ጊዜ አለ። ስለዚህ ያንን ነገር ማድረግ አለመቻላችን፣ መጠየቅ አለመቻላችን ጤናማ ባህሪ አይደለም። ልጆቻችን ላይ እንዳይደገም የልጆቻችንን የውስጥ ጥያቄ መመለስ፣ ማዳመጥ፣ ጆሮ መስጠት ያስፈልጋል ማለት ነው።